ጀማው ሰላም አለይኩም እንዴት ናችሁ? ዛሬ አንድ ቴክኖ ስፓርክ ይዤ መጥቻለሁኝ። እቺ ስልክ እንዴት ነው የምትሆነው? ምንም አይነት ቻርጂንግ አልነበራትም እና ቻርጀር ላይ ነው ዘግታ የመጣችው ነው የሚለው፣ ግን ቻርጅ ምልክት እንኳን አታመጣም ስክሪን ላይ። እስቲ ለምንድን ነው ቼክ የማናደርገው የሚለውን ሳይ ከላይኛው ላይ የለም፣ እታች ጋር ሳየው ግን 5 ቮልት አካባቢ አለው which means ወደ ላይ እየሄደ አይደለም የሚለውን አሰብኩና ሳያት ኮኔክተሯ ችግር አላት። እሷን አንዴ እንቀይርና እንመጣለን። ይህንን በቀላሉ ከቀየርኩለት በኋላ ካሮጌ ስክሪን ላይ ቀጣዩን እናያለን ማለት ነው። ስቴፕ ባይ ስቴፕ ቪዲዮውን ተከታተሉ እስከ መጨረሻው። ይሄን ቀየርኩለት። የቪአይፒ ሜምበር ያልሆናችሁ ልጆች ሜምበር ሆኑ። እንዲሁም የቡት ሲኩዌንስ ወይ ደግሞ ዴድ ሪከቨሪ ኮርስ ተለቋል። ሁላችሁም የግድ ያስፈልጋችኋል። ኑና ቼክ አድርጉት። እንደምታዩት ላይኛው ላይ ቻርጁ መጥቶልኛል። ስሰካው ግን ቶታሊ ቻርጀር ያጠፋል። እንደምታዩት ቻርጀር እየዘጋ ነው። ይሄ ስልክ ሌላ ችግር አለው ማለት ነው። ከላይ በቀጥታ እንደምታዩት ቻርጀሩን ያጠፋል። ይሄንን የላይኛውን ቦርድ አንስተን አንድ ነገር ቼክ ስናደርግ እንደምታዩት ቪፒኤች ኮይሉ ፈንድቶ ነው ያለው። ቪፒኤች ኮይሉ ፈንድቷል። ምናልባት ከቪፒኤቹ በፊት ሌላም ነገር ይኖራል ብዬ አሰብኩኝና ቪፒኤቹ ከተቀየረ በኋላ ስቲል ሾርቱ አለ። አሁንም ሳየው ኦቪፒም ጨሳለች። ሁለቱም ተቀየሩለት ማለት ነው። ከዛ በኋላ ቻርጁ በስርዓት መጥቷል ማለት ነው። ቼክ አድርጉት። የዚህን ዲቴል ቪአይፒው ላይ ስለጫንኩኝ ቪአይፒ መግባት የምትፈልጉ ኢንቦክስ አናግሩኝ። ዛሬ ላይቭ ከ3 ሰዓት ጀምሮ እንገናኛለን። ለዚህ ቤት አዲስ የሆናችሁ ቤተሰቦች ፎሎ ይመቻችሁ።